ነገሮችን እንጨዋወት ነበረ። ዛሬ ላይ ግን ሞታለች። የሞቷን ምክንያት ብዙ ሰዎች ስላላወቃችሁ ወደ ኢትዮጵያ ስትመጣ ነው። ወደ ኢትዮጵያ ኢቃማ ለማሰራት የሚለውን እንዴት ኢትዮጵያ ውስጥ ነው ወይ ኢቃማ የሚሰራው እያላችሁ ጥያቄ ፈጠረባችሁ አላችሁ። ያው እዛ እጅ ሰታ ከሆነ ታውቃላችሁ፣ አሻራ ሰታ ነው ወደ ኢትዮጵያ የምትገባው። አሻራ ከሰጠች ደግሞ ለ5 ዓመት ሳውዲ አረቢያ አትገባም። ስለዚህ እጅ ሳትሰጥ አሻራዋ እንዳይያዝ በየመን በኩል በባህር አቋርጣ ስትመጣ ወደ ኢትዮጵያ ነው የሞተችው። አብዛኞቻችን እኛ ወደ ሳውዲ አረቢያ ስንገባ በባህር በየመን አቋርጠን እንገባለን። እንደምንገባው ቀላል አይደለም ስንመለስ። ምክንያቱም ስንሄድ ኢትዮጵያ ውስጥ ልጅነት አለ፣ ጉልበታችን አልተበላም፣ ወጣት ነን፣ ብዙ ችግሮችንን ተቋቁመን የኖርን ሰዎች ነን፣ ጠንካሮች ነን እና በየመን አቋርጠን እንገባለን ሳውዲ ብለን ድፍረቱ አለን። ነገር ግን ሳውዲ አረቢያ ብዙ አመት ሰርተን ጉልበታችን አልቆ ሰውነታችን ብቻ ነው የሚያምረው፣ መልካችን ነው የሚያምረው፣ ሰውነታችን ነው የወፈረው። በተአምር ግን ፓወር ጉልበት የሚባል የለንም። ኢቨን አምጠው ራሱ የሚወልዱ ከስደት መጥተው ጥቂት ናቸው። ኦፕራሶን ነው የሚደረጉት። ኃይል የለም የምናምጥበት። መልካችን ነው የሚያምረው፣ ሰውነታችን ነው የሚያምረው፣ ጉልበት ግን ዜሮ ነን እና እህታችን ላይ የተከሰተው ይሄ ነው። ስለዚህ ስንሄድ ጠንካራ እንደሆንን ሁላ ስንመለስ ግን ጠንካሮች አይደለም የምንሆነው፣ ከባድ ነው የሚሆንብን እና እሷ ያንን አማራጭ የተጠቀመችው ሳውዲ አረቢያ እጅ ሰታ ከሆነ ወደ ኢትዮጵያ የምትገባው 5 ዓመት ወደ ሳውዲ አረቢያ አትገባም። ምክንያቱም አሻራ ይወጣባታል። ስለዚህ በየመን አቋርጣ በባህር ወደ ኢትዮጵያ ገብታ በፓስፖርት ቪዛ ይላክላትና እንደ አዲስ ሳውዲ አረቢያ ልትገባ ነበር የእሷ ፕላን እቅዷ። እንደምታዩት በቅርብ ትዳር አድርጋ የአንድ ልጅ እናትም ሆና ነበረ። ልጇን ድጋሚ ሳታየው ነው የሞተችው። በጣም ነው ልብ የሚሰብረው፣ በጣም ነው የሚያሳዝነው። አላቅም ብቻ እንዴት እንደሚሆን እንዴት እንደምትችለው ግን የሚወድ እግዚአብሔር ጽናቱን ይስጥክ። በእውነት ቤተሰቦቿስ አንድም ልጅ ተንክታላችኋለች። ጽናቱን ይስጥህ። አንተም ቤተሰቦቿ መጽናናቱን ያድላችሁ፣ ጽናቱን ይስጣችሁ። እችን የመሰለች አንድ ፍሬ ልጅ የባህር ብዙዎች ናቸው የሚሞቱት። እሷ ቲክቶክም ላይ ስለምትሰራ ፎሎ አላት። አበሻ ቀሚስ ሽፎን ምናምን ትሸጥ ነበረ በቅርብ እና በዛ ነው አሁን እየተነገረላት ያለው። እኔም ደግሞ ያው ትንሽ በኦንላይን ቃል ለመላክ ምናምን እንወያየ ነበር። አንዳንድ እቃዎች የተሻለ ስራ ወደ እሷ ከሳውዲ ልትልክልኝ አንዳንድ ነገሮች እኔም ከዚህ ልልክላት እና በዛ ምክንያቱ የተግባባሁት ሌላ ነገር የለም እና በሚያሳዝን ሁኔታ ግን በስመ አብ ሞተች ሲባል እኔ እንዴት እንደደነገጥኩኝ በእመቤቴ ስም እና የሰው ልጅ ሞት እንደዚህ ቀላል ነው። ስለዚህ አሁንም ቢሆን ምላችሁ ነገር ቢኖር ምንድነው ከሳውዲ አረቢያ በባህር በየመን ወደ ኢትዮጵያ እገባለሁ ብላችሁ የምታስቡ ሰዎች ካላችሁ ህይወታችሁ አጭር ናት፣ አትገቡም። ምክንያቱም እናንተ የምታስቡት ሰውነታችሁን ስለወፈረ ጉልበት አለኝ ብላችሁ ነው። ጉልበት የላችሁም። የመራመጃ አቅም የላችሁም። አቅም የለም። የሚታየው የፊታችን ገጸ ባህሪያችን ሰውነታችን እችላለሁ በአይነት እንጂ አንችልም። አንድ ቀን ሙሉ እንኳን መጓዝ አንችልም። መንገድ ላይ ነው ህይወታችን የሚጠፋው። ዛሬም ነገም ከሳውዲ አረቢያ እንደዚህ እመጣለሁ የምትሉ ካላችሁ በባህር ወደ ኢትዮጵያ አሻራ እንዳይያዝባችሁ እርሱት። ትሞታላችሁ መንገድ ላይ። በጣም ብዙ ቁጥር ስፍር የሌላቸው እየሞቱ ነው። ሬሳችሁ ለቤተሰብ አይደርስም። አሞራ ነው የሚበላው፣ እዛው አፈር ነው የሚለብሰው። እባካችሁን እንዳታስቡ። ከበቃችሁ ስደት አሻራ ሰጥታችሁ የሆነ ያህል ጊዜ ታስሩና አገራችሁ ግቡ። ሳውዲ ብቻ አይደለም ሀገር፣ በጣም ብዙ ሀገር አማራጭ አላችሁ። ሳውዲ መግባት የማትችሉ ከሆነ ዱባይ አለ፣ ኩዌት አለ፣ ኳታር አለ፣ ደህና ሀገሮች አሉ። ስለዚህ ሳውዲ ብቻ አይደለም ሀገር ያለው እና አሻራ ሰጣችሁ ግቡ። መግባት ስትፈልጉ አሻራ ይያዝብኛል በቪዛ ከኢትዮጵያ በአዲስ እገባለሁ ሳውዲ ብላችሁ ግን እዛ ብዙ እቅድና ፕላን ይዛችሁ የምትጓዙ ሰዎች አቁሙ። ቀላል አይደለም። እኛ ከኢትዮጵያ ብቻ ስንሄድ ነው ይቀላል።
ምክንያቱም ረሃብ እንቋቋማለን፣ ፀሐይን እንቋቋማለን፣ ብርድን እንቋቋማለን፣ መብላትም ማጣትም ችግርን እንቋቋማለን ስንሄድ። ስንመለስ ግን